سماون من بال متلفلف علينا نيد بل مين سبت علينا انت بال تنسر نيد بر يلني ها يلني ما كوين بنات علمت عندي أنا تجري له عندي ايش بس هي تنبت قلاك مت تطالع استي مجمرة إداهن كفالة ايه فلفل انت قنا يدبرن انا كبرون يسطو لبيت كراي እንድከፍልበት እንጂ ለሴሰኛ ዳር እንድታወጣበት አይደለም እና ሰጣለው 200 ብር እኮ ነው እንዴ አባረታ ሰነሳለ እንዴ ዘማኔ እኮ ታማኝ ነኝ የታመነ ሰው ብር ተበድሮ በቃ ቁጥር አድርጎ እጥፍ አድርጎ የሚመልስ ማለት ነው ብሬን አምጣ ብያለሁ ብሬን አምጣ ቆይ አንተ ትናንትና ገንዘብ ይዘውታል ነበር እንዴ ቆይ በቃ አንተ እንደ ዝንጀሮ ኪስ የለም ባገኘው ገንዘብ በቃ እንዴ አረ ብር ዘቆጣ ይታረከው መቼም ጾም ገብቷል እንዴ ጾም በጾም ነው ባሰበት እኮ እኔማ በቃ መተኛበት ነው ያጣው 24 ሰዓት ማዲያ ብሎ በቃ ሲት አሁን ቆም ሰማ መስሏል ጆሮ አይሰማ ጾሙን ተውኮ እንዴ ማን እስከ 11 ምናምን ያው ጾማል እንዴ እና እላይ የሚንጫጩ ሴቶች የጾም በየአይነቱ ናቸው ሱልጆ ናቸው ተጋሚኖ ናቸው ጆን አንድ ነገር ልንገር እኔ ከዚህ ከስራ ስወጣ ሰይጣን እኔ ጋር ስራ ይገባል እኔ አልፈልግም ዝሙት ለምን በቀኝ ስል ሰይጣን ምን እንደሚለኝ ታውቃለህ አይውልህ ታማኝ ራስህን ለመቅጣት በኮንዶም እኮ ነው የምትጠቀም በኮንዶም ይሄ ማለት ነፍስን ምን ያክል እንደበደልካት ያሳያል ይለኛል በቃ አልችልም ደደብ ያንተ ደደብና ጥርስ አውጣሽ አገጠጠ ባክስ በላት ለማንኛውም ብሬን ዛሬ ነው ፈልገው ደሞ ትላንትና ለጋሽ ሞገስ ሰጥቼላል ወይኔ ጋሽ ሞገስ ሞገስ ምንድነው ወይኔ ጋሽ ሞገስ ትላንት በመኪና ደጋቆ ተገልብጦ ወይኔ ሞጌ ጆኒ ብሩ ያውሳቸው ሞቱ ማለት ብሩም አብሮ ሞተ ማለት ነው አንተ ትንሽ እንኳን በመሞታቸው አታዝን እንዴት አታዝን ማዝናለሁ ይሄን እስኪ እኔ እኮ ሂውማን ቢግንስ ነው ኧረ በእናትህ እንደውም ስማ ብቃት ባይኖር ኖሮ እዚህ ቤት ውስጥ ማንም እንደማያስቀምጡኝ ታውቃለህ ድሮ ነበር ያባረው ስሙን አንተ ቀብሩ ደብረ ሊባኖስ 10 ሰዓት ነው ስለዚህ ለሎንቺና 100 ብር አዋጡ እኔማ ሰልስት ነው የምደርሰው ታም ያንተስ እኔ መጀመሪያ ከተሰበሰበው ብር ላይ 200 ብሩን ላኩ በላቸው ዛሬ ደግሞ ወጣት የኦስራ ነው ምን አደረጋች ስራዬ ቀላጥ ብየው ነው ይቅርታ ለልክ ዛሬ ምሳሳች ይጠብቃስ ለምን ጓደኞች ምሳቸው አሉ ለዛው አስተዋውቅ ሜሪ በዚህ ጉዳይ ላይ ስንት ጊዜ ነው የምንነጋገረው ቆይ ለምን የድሮ ጓደኞቼ ማስተዋወቅ ቤቴ ውስጥ ሴት እንዳለ እንኳን አያውቅም ከተዋወቅን እኮ 7 ወር አለ ወይስ ታፍርብኛል አራወጭራሽ ያው ሳስተዋውቅሽ ተዋወቃችሁ ይባል ጥያቄ ተነሳለ እኔ ነገራችሁ ያገኘሁሽ እኮ ቆሻሻ ነው ሄለን ጋር ወጡና ከስተው ስራችን ቆማታ አይ ዛሬም ቤት ነው የምትውይው? ታዲያ አንድ ቦታ ልትፈልጊ ነበር
What is your name? Meron. አበሻነሽ እንዴ? ኧረ በእናትሽ አርግብሽ ደሞ ወይኔ እንዴት ነው የምታምሪው? የመድኃኒዓለም ስራ ስታምር ታውቃታለህ እንዴ? በእናትሽ እኔ ቡዳ ነኝ እንዳለ የሆነ ነገር እንዳትሆኝ እኔ ልጥፋልሽ። እውነት ተስተካከይ። ደሞ አቆሽሽሻለሁ እኮ ነኝ። ችግር የለም። በስማ አንድ የሆነ ጉረኛ ሰው ያለ ቦርጫም የሆነ ከበሮ ሆድ የሱ አይነት መኪና ነው ያንቺ መኪና እና ሁላችንም ጀርባችንን እሱ መስሎን ስንሰጥ አንቺን የመሰለች ልጅ ከዚች መኪና ዱብ ስትይ ላጫችንና ልባችንም አብሮ ዱብ። እውነት አንድ ነገር ልንገርሽ ሜሪ፣ ይሄው ነይ አይስዌርን ልሻለሁ። ይሄንን ምክር ለአንድ ሰው ነገር ያላቀ ገንዘብ አለው ብለሽ ጉረኛና ይሄ ቦርጫም ሰው እንዳትውጂ አደራሽን። እንደኔ አይነት ሰው ዴቨሎፒንግ ሰው ካንትሪ ጆን ዴቨሎፒንግ ምን ነበር እሱ ጦርነት ያለባቸው ሀገሮች ማለት ነው። በጦር ልብ በቃ እንደኔ ነው ይሻልሻል። እውነት ስንት ጊዜ መሰለ ከሳኩ በጣም አሳቀኝ። በቃ እንፈራረምና አንድ አመት አስቅሻለሁ። እውነት ምን ልርዳሽ? ሞገስ ጋር ስፖርት ጎማ ተልኬ ነበር። ሞገስ ምን ባክሽ ያንቺን ስፖርት ጎማ የኔን ለሰው ስጥ ብዬ የሰጠሁትን 200 ብር ይዞ ደብረ ሊባኖስ ላጥ ብሎልሽ። ኧረ እባክህ በእውነት ማልኮሽ ነው ግን ጉረኛ ኩራባቸው ቀጭ ነው መቼም እኔ እኮ ያመኛል። ቀውስ እንደሆንክ ታውቂ አልጠረጠርሽም? አምሮኝ ምናምን ኒክ ነው ምናምን አላልሽም? ነኝ እኔ ደግሞ ቦርጭ ቢሆንም ኩራባቸው ፑሽ-አፕ ጧት እየተነሳ አንቺ ትቀሰቅሽዋለሽ የሆድ ምናምን ከሰራ ይጥፈት። እውነት ደግሞ ቢጎርርስ መብቱ ነው በገንዘቡ ማን አባቱ እዚህ ቅናተኛ ህዝብ የተሰበሰበ እውነት ጎማሽን ፈልጌልሽ ይመጣል። ግን አትነግሪውማ ሜሪ አትነግሪውም መቼም ደግሞ ኩርዬ ጥሩ ሰው ነው ንገሪው በቃ መኪናው ባላው ራስ በእናታው የሚገርፈኝ ሰው አለ። ምንድን ያወራው? ማናት? የሌለ ነገር ስቀበጣጥር የሰውየው ሚስት ነች። የማ የቦርጫሙ ሰው የኩራባቸው ታዲያ ኧረ እኔ ሽጉጥ አለው ሲባል ሰምቻለሁ። ሽጉጥ ይኑረዋ ለምን ታንክ አይኖረው? እንዴ አረደደብ ነህ እንዴ አንተ? ኧረ እባክህ አንብብ እስቲ ሏሟ ራሷ ተዋበል እስቲ። ታንክ በግለሰብ ደረጃ አይሰጥም። ምን ፈልጋለሁ? በእናትህ ወይኔ ስልክ አወጣች፣ በእናትህ ወይኔ ስልክ አወጣች፣ ወይኔ ጆን ስልክ አወጣች። በቃ ያው ነገረችው። በእናትህ ሂድ ጎማ ነው የምትፈልገው። ይሄ ጎማ ነው የምትፈልገው። ስጣትና ባዙ ምን እንደምትል ስማትሽ። አንተ ወንድ አይደለም እንዴ? እንዴ በጣም ጠብቅሻለሁ እንጂ። እሺ ጂም ሳልገባ ነው የምጠብቅሽ። ለማንኛውም ስትመጪ ደውይልኝ። እሺ ሉዬ ባይ። አመሰግናለሁ። ምንም አይደል። ለሞገስ እንደወሰድኩ ንገርልኝ እሺ? ሞገስ እኮ ትላንት በመኪና አደጋ አረፈ። ምን? ከቻለ ለባለቤትሽ ንገሪውና አለቅሶ ይድረስ። ባለቤቴ እንኳን አይደለም ግን እነግርልሃለሁ። የዱቤው ገቻ አርጊው መቻ የመጣሽ ማታ ምንድነው ደግሞ? ወይ ምን ነው ሰሞኑ ሚታተብ ነው። አይስዌ ስማ 260 ደርሳል እንዴ? ሳስበው ማታ 260 ደርሳል። ትላንት 200 ብር አልነበር እንዴ? 2 ተብሎ 3 ተብሎ 4 ተብሎ 5 ይላል። ወይ ያኔ ነው ሳይንቲፊክ አካይ ነው። ስማ 260 ደርሳል። በቃ በዚህ ሁኔታ ከሆነ ፈርዘር አንሄድም። እኔ ናት ፈርዘር በዚህ ጸባይ አንሄድም። በቃ ማታ ላሳውሳ ኮነሽ ጨበሬ ጋር መጣ ቅን ብላ አይደች አቋት ዱቃለሽ አንተ ላይ ሞዮቤ ስማ ከሷ ጋር 260 አልበያም 260 ሞላ በቃ ማታ ስትበላ ማውቃለባ አረ ማምረት እምን እንጂ አንተ እመና 260 ገብታል። አረ ናና ባላምንስ ይከራራም እኔ አንተ እኮ ያጋጨ ነገር ሲመሽ ያልኮ ግን ሲተካደක ምን ይምጣላል? አንድ በየአይነቱን አንድ ፓስታ አንድ በየአይነት ሂድ አንተ በለኛ አፍጥኑ በእንጀራ ነቃበ እንጂ ኧረ ሰምታ ኮፈረቢ በእንጀራ ስማው
አለ ገገማ ግባኩ ደብል ገገማ እንዴ ነው የሚባል እንዴ አንተ ዝም ብለን እንዴ በለው ምን አይነት ተጋትሮ አሁን ግን በቃ ይከፈል እና ስንት ነገር ከፍለት ይችላል አንተ ኧረ ጨዋታ ጆን ልጅቷ ላይ ልትሞችባት ነው እንዴ አንተ ደግሞ እንዴት ትላለህ እንዴ በስንት መከራ ስንት ቤንዝል ባፍንጫና ባፍ ገብቶ ያጠራቀምከውን ገንዘብ ይዛል እንዳት በቱታ እንዳቀር ጆንዬ 5 ሳንቲም ሳታውጪ 5 ሳንቲም ሳታወጣ ትበላለህ ግን እየከፈልክ ትበላለህ ተነቃቃ አንተ ያያዳሪ ስማ እውነቴን ነው ጆንሽ 5 ሳታውጪ ቺክን እጅሽ ላይ እንዴት ማስገባት እንዳለብሽ እኔ ያስተምር እሺ አንተ ለምን ትገዛለህ እኔ ከነሱ ካለኝ ሙያ ፍቅር የተነሳ ነው እንጂ ፍቅር ስትል ወጥ ቤቱ በፍቅር አብሯል በእናንተ ፍቅር እውነቴ ነው የምላችሁ ሪሊ ወጥ ቤቱ ስለናንተ ደክሟል አረ እንብላበት ሪሊ ወጥ ቤቱ ስለናንተ ለፍቷል ሪሊ ወጥ ቤቱ ስለናንተ ፍቅር አብዷል ጀምሬ ነው የምላችሁ አሁንስ በጣም አስጠላል እጭ Thank you. What is an angel? No. Not a couple. Absolutely. Someone with a family. Catholic community is not necessary. Ja, vi kan lägga i smaken. Business? Yeah, business. ኮምፒውተር እኮ እንደዚህ በሪሞት ኮንትሮል ያስፈታሽ እንታመቀኝ እውቀት ያስፈልጋል ግን ምን እንደ ድሮሽ አስፋልት ላይ ወጣሽ ሰውነት ሲመሸጣ ማለት ሁለቱም በመናገር ደግሞ ተከፍቷል አቤቱ ጌታ ሆይ በመጠጡ ፈዞ በአልኮል ደንዝዞ ዛሬ እንኳን ባረፈ ባልመጣ ሴት ይዞ አሜን ምንድነው ትንከባለሉ ምንድነው ምን ከዋሽ ፓርክ ነው እንዲያመጣ ምን ነው ዛ ታውቃታለህ እንዴ ስትግጥ ቮልቮ ምቀኛ ጎረቤት አለኝ ምናምን አላልኩሽ እሱ ማይሰካብኝ ኮረሪ ማይሰካብኛል በቃ ማልችለው እቺ ደግሞ ፖፖችን ቱሌታችን ነች የፈለግሽ መጠቀም ትችላለሽ አረ አንቺ ተጠቀሚያለሽ እኔ ደግሞ እኮተኩትሻለሁ ያማ ወይ አንተ ሁለተኛ ሴት አልገዛ ማለት ማን ገዛ እና
ግብዣ ነው የሰው ግብዣ ይናቀል ግብዣ አይደለ አረ ወደዛ ወደልሻት ግን ቤቷን ቤት ግን በጣም ታምራለች በጣም እንዴ ስንት አለፍቶበታል መሰለሽ እቺ ደግሞ አላየሻት እቺ መኝታ ክፍላችን ነች እባክሽ ተጋብዢ እሺ ጆኒ አለሽ ምን ሆናችሁ ቆያችሁ ይሄ ነው ዝሆን ከምታቀል ሴት ጋር ተጋድሞ እንዴት አድርጌ ላስነስ ደግሞ ሰው ሲያቀል ላይን የለውም ገለባ ነገር የሚገርም ባግራውንድ ያላት እሺ አሁን የሆነ ነገር እናጋጭና ለስላሳ ምናምን ይዘን ሄዳ ማን ነው አረ ለስላሳ አንተ ሰውዬ ሞቷል እንጂ ታማሊ ተመልክ መሰለህ እንዴ እኔ ደግሞ ገንዘብ ይዤ አልወጣሁ እንደሚታነቅሰው አንቺ መውሌ ባዶ እጅሽን ነው የምትወጪው እሺ እኔ በቃ የሆነ ነገር አደርጋለሁ ይዘን ሄዳ አንተ ተገዛኝ ወታደር ማለት በሉ ይከተል ለኔ ባረገው ምን ሆነሻል አይቆጭ አይቆኝና አይበር ለጆኒ ስጡሎ ታምር የሚሰጠው ታንኪው እንኳን አለበዛው አበለጠው ጳጳስ ቢሞታል ሞትም ማነው እኔ የሚያሳዝነኝ ታምር ብር ነው ወይኔ ማዘር በረቱ ከሞት ማን ይቀራል አፈርነና ወደ አፈር ተመለሳለ ይላል ማን ነው ኢሳያስ ነው ያቆም ወለታሉ አብራችሁ ነበር የምትማሩት ሞገስ ይማራል ሞገስ ማን ነው ይሄ ጋሽ ሞገስ ለቅሶ አይደል እንዴ ተሳስታችሁ ለሳሳችን ለስላሳው መጠጡት ምን አይነት አንበጣ ቤተሰብ ነው እባክህ እረጭ ቆይ እንዳለፈልፍሽ ዝም በል ችግር የለውም በላ ችግር ቆሎ ሞገስን ታውቁት ነበር እንዴ ታውቁታላችሁ አለቃችን እኮ ነው ሞገስ ያኔ የዚህ ልጅ እዛ ጋር ያለው ልጅ ይታያል ከልጅቷ ጋር የሶስታችን እሱ አለቃችን ነው ይገርማል የመኪና አደጋ ሊደርስበት እንደ ትላንትና 200 ብር ለዛ ልጅ ስጠልኝ ብዬ ቁጥር አድርጌ 200 ብር ይታይ 200 ብር በጋራጅ ደሞዝ የሰጠው አደጋ ደረሰበት ማን የጠበቀው ሰው አለ ያው እሱም ሞተ 200 ብሩን ቀለጠ ማለት ምናልባት ውስጥሽ ያለው ነገር የሚያስለቅስሽ ቤተሰብ አካባቢ ወይም ቤት ችግር አለ እንዴ? ቤተሰቦች አሉ በጣም ቅር ስሙት ማለት ነው ጆኒ ዮሐንስ ይባላል ትንሽ አትቆይም አሁን ቤተሰቦቹ ስታስብ በጠይቃቸው ይሰጡኛል አይሰጡኝም አንድ ነገር ልምከር የወንድምነቴ ልምከር ብር ለሰው ልጅ ሲሰጥ አስፈርም
ያለዛ ያው እንደኔ ነው መሰከት ችግር የለም ምን እንታረግ እነዚህ ጓደኞች ያመጣሉሽ 200 ብር ስንት ይገዛበታል ወደኛ 200 ብር አይደል እንዴ 100 ብር እኮ ወይኔ ወንድሜ ኧረ በእናትህ ቢስ 200 ብር ተገማል ወንድሜ ወይኔ ኧረ በእናትህ ሃይ ሚሚ እንዴት ነሽ? ሰላም ነው? እንዴት ነሽ? አለሁልሽ። እሺ ሰላም ነው? ይስማሚ እንኳን ደስ አለሽ ቆንጆ። በጣም አመሰግናለሁ። ቴንክ ዩ ቬሪ ናይስ። ቴንክ ዩ ሰይና ጀመረ ታዲያ 15 ቀን እኮ አለፈ። እንዴ በዚህ በጉዳዩ ቢዚ ሆኜ ነው ስሯሯጥ። አንቺ ግን በጣም አምሮብሻል፣ ቀልተሻል። ሬድ ሆነሽ የለ እንዴ? ታዲያ እዚህ ቤት ውስጥ እየዋልኩ መቅላት አይደለም ፈረንጅ ባልሆን ይገርምሻል። እኔ አንድ ያለሽኝ አንቺ አሜሪካ ልትሄጂብኝ ነው። ግን እንኳን ቀናሽ ባላረግዝ ኖሮማ አይንሽ ታፈር ነበረ። ይብላኝ ለሱ እኔማ እዛች አሜሪካ ምድር ልግባ እንጂ ስኖፕ ዶግን የመሰለ ልጅ እንጂ ባላሳፍረው። ሜሪየምች ዊ አሜሪካን ኤምባሲ ገነት መግባት እንኳን እንደሚከብድ አይመስለኝም። ያለው ጥበቃ ፍተሻ ካሜራው በየቦታው እኔ ልነግርሽ አልችልም። ይሄ ቦምብ ማፈንዳት ሆቢ የሆነ ሰውዬ ቢላደን እሱ እንኳን ሞቷል። እንደሚፈልግ አላውቅም። ብታይ ጥበቃ እንዳይመስልሽ። የባልሽ ስም ማን ነበር? የወናሽ ጠፋኛል እኮ ኒኮላስ ነው። ኒቆዲሞስ ማለት ነው። ውይ መቼም እግዚአብሔር ከዚህ ሀገርና ከዚህ ህይወት ውጪ ሲለኝ ነው እንጂ አቤት የጠየቁኝ ጥያቄ ክብደቱ ጠቅላላ የጠየቁኝ ጥያቄ ስለባል ምን አሉሽ? what his favor movie ብለው ሲሉኝ ጉድ ፈቻ ነሽ ጉድ ኒኮላስ ራሱ እንዴት በሳቅ እንደሞተ ወይኔ ልጅ በእናትሽ አስቂኝ። ሌላም ጠይቁሽ እቺ ፌቨር አትቀርም። what his favorite food ብለው ሲሉኝ እኔን ያሉ መስሎኝ ዱላት በሳቅ ሞቱ ወጣ። ወልይ የሆነም እግዚአብሔር ጸሎትሽን ሰምቷል። እና ምን ሆነ በረራው እናት የፊታችን አለ ደስ አይልም በጣም። ባልሽ ግን ምን ይላል? ብታይ መኪናው ውስጥ ከገባን በኋላ በመለስኩት መልስ ተደስቶ ነው መሰለኝ you are moron ብሎ ሲለኝ እኔም ፈገግ ብዬ ቴንክ ዩ። አንቺ ግን እንዴት ነሽ? ምን አዲስ ነገር አለ? ነው ወይስ ዘንድሮ ጂም እና ዝግጅት ሰውዬሽ ነው? ቆይ ግን ምንድን ነው የሱ ሰውዬ ሀሳብ? ቢዝነስ እንዳትሰሪ ከከለከለሽ እንዳትማሪ ከከለከለሽ ምንድን ነው የሚፈልገው? ቆይ እንዴት ህይወትሽ መለወጥ ትችል? አንዳንዴ ከዛ ህይወት ወጥቶ ስለሚቀር በጣም አስቸጋሪ። አንዳንዴ ግን ከዛ ህይወት መውጣት የሚመስሉ ለትልቅ ስህተት ታትስት በራሴ ገንዘብ እንደፈለግ ራሴ እንደሆናቸው አይዞሽ እግዚአብሔር ያውቃል። ሻው ታረጋግጥ በጭራሽ ወይኔ ጉዴ ሰዓቷችን ሄዷል። ኧረ ቤት ሂጂ ማስተካከለው ነገር አለሽ። እሺ እኔም ጅብ ስለምሄድ በሰዓት አባለሙን እኛ ጋር ባለሙን ቦርድ 357 ብር ነው የምናስከፍለው። 357 ቦርጭ አጥፋት እንዳንቺ አይነት ምን ለበል ሴት ባገባ እንደ ልም ነው አይጠፋልኝም እንዴ? ኤቲዮ በቀን መክፈል ይችላል? በቀን ይቻላል። በቀን 35 ብር። በቃ እኔ እሱን ከፍላለሁ። ኖርማሊ ከብል ነው ግን በዚህ ቱታ መስራት ይችላል? በሱ አይቻልም። ምን ቱታ አይደል እንዴ? እኛ ጋር የስፖርት ልብስ ቱታም ጫማም እንሸጣለን አለን። እንዴ ማለት እንሰራለን በቡታታ? አዎ
የመጀመሪያ ነው አሬ መጨረሻ ነው አቅበሽ አውርጂ ችግር የለውም አጥፍጭ ይላል ስራችሁ እኮ ራሱ በጣም ከባድ ነው ጂማ ያስፈልጋችሁ አንዳንዴ ለሰውነት እንቅስቃሴ ባለው ለክሶ ቤት የጀመረው ጨዋታ ሳንጨርሰው እኔ ጥሩ አዳማጭ ነኝ በማንኛውም ጊዜ ሐሳብሽን ልታካፊኝ ትችያለሽ እስቲ እናያለን ለማንኛውም ስልክህን ስጠኝ 09 11 65 ምንድነው የምታስበው? ሰላሚስቴ አግብታል? ምን አስደነገጠሽ? በጣም ያስጠላኝ ነገር ቢኖር ካገባ ሰው ጋር ቢዝነስ መስራት ነው። እስከ ተከፈለሽ ሚስት ቢኖረው ባይኖረው አንቺ ምን አገባሽ? እንዴ እንደዚህ የኛ መቀር ይመስልሃል እንዴ? እኔም እኮ አንድ ቀን የራስ የሆነ ባልና ህይወት ይኖረኛልሽ። ወላትሽ ነው? እንደው ደፍሮ ሴተኛ ዳር የሚያገባ ያለ ይመስልሻል? እሱን እግዚአብሔር ነው የሚያውቀው። ቆይ አንተ በቤተሰብ ነው እንደ ያገባው? አላገባው ግን አሪፍ የሆነች የቤት ልጅ ብታጋጥመኝ አይኔን አላሽ። እንግዲያውስ ወደ ገጠር መሄድ ነው። አይ እንግዲህ ትንሽ ቢስ ሰጣቸው አትቻሉ። ቤተነሽ ውጭ ዶሮ ዝም ብለሽ እኮ ነው 7 ወር ሙሉ ጊዜሽን ያቃጠልሽ። እርግጠኛ ነኝ አንቺም እንደኔ አንዱን ፈረንጅ ጠብሰሽ ቢሆን ኖሮ ዛሬ ታይዘን አሜሪካ ነበር። አይ ሉዬ እሱ ቀርቶብኝ እኔ እኮ አንዳንዴ ለምን ቤቱ እንዳስቀመጠኝ ራሱ ግራ ግብት ነው። ይሄ ምን ግራ ያጋባል? ብዙ ሀብታሞች እኮ ከሚስቶቻቸው ውጪ የሚያደርጉት ነገር እንዳይታወቅባቸው አንዷን ሴተኛ ዳሪ አፈቀርኩ በሚል ሰበብ ወይም ደግሞ አንዷን የቤት ልጅ ቤት ተከራይተው አስቀምጣ እንደፈለጉ ያደርጋሉ። አንቺ እንደውም ቢያንስ እድለኛ ነሽ፣ ሚስት የለውም። ወይ ወንዶች እግዚአብሔር ግን መጀመሪያ ሴትን ነበር መፍጠር የነበረበት። ስለዚህ ኩራባቸው ላንቺ ምንም ፍቅር የለውም ነው የምትይ? ሲጀመር ኩራባቸው ስለ ፍቅር የሚያስብበት ሜዱላ አለ ያለው? አረ ሜዱላ ይሄን ደግሞ ማን ነገረሽ? ሲሉ ሰምቼ ብቻ እዛች አሜሪካ ዛሬ ልግባ እንጂ የመጀመሪያው ስራዬ ትምህርት መማር። ሄሉ የኔም ቢልልኝ እኮ ኮምፒውተር መማር ፈልግ ነበር። ትማሪያለሽ፣ ለሁሉም እኮ ጊዜ አለው። እንዲህ እንደቀለዱብንም አይቀር። ወይኔ ኒኮላስ ደወለ። ሄሎ ኒቆዲሞስ ላቭ I'm fine, how old are you? Me and Mary cafe drink ananas juice and tea eating በእናትሽ ሜሪዬ በእግዚአብሔር ተቆራጭ ምንድነው በእንግሊዘኛ? በእናትሽ eating breaking cake. Okay. Yes, okay. ምን ያስቅሻል? አሁን ያስቃል? ወይኔ ሰዓቱ እንዴት ነው ሄዶ? በእናትሽ ገና ፓኬጂንግ አለብኝ። ተነሽ። ወይኔ ጉዴ ገና ሳት አንለያይም። ስራ እንዴት ነው? ወደ ምን ገባለን? ራስ ላቅርብልኝ። ምን? ሄለን ዛሬ ደስ ዋው ተገላገለች። አስባይና ከዚህ በኋላ ምን ደግሞ ቀፉ ብቸኝነት ማበዴ ነው። ታዲያ ምን ላድርግ? ትምህርት ልማር ስለ እንቢ
ስራ ለስራ ስለምንቢ ምትወደኝ ይመስለኝ ነበር ለካንተ ሰውነቴን እስኪ በቃ ተጠቅመን እንዳሮጌ ዕቃ አውጥተህ ልትጥለኝ ነው የምታስብ ምን ነው የምታወሪ ስሚ ከዛ ቆሻሻ አትበለኝ ወደኔ ይመስላል ቆሻሻ ውስጥ የነበርነው ደግሞ አንተም ቆሻሻ ውስጥ ስትልገሰገስ መሰለኝ ያገኘናል ዝም በል ክፍታ እዛ መንገድ ላይ ለመርሽውን እዛው መንገድ ላይ ዛሬ ደግሞ የዋለው ወትሮ በጣም አረፈደ የመጣው ይምጣ ግን ይሄን ጸባዩን ማስቆም አለብን ብሩ መጫወቻ አረገው እኮ እኔ ምን አገባኝ ስለ ብሩ እኔ ስለ ጆሮዬ ነው የኔ ጆሮ በቀለጃ ሆነ እንዴ እሱ ባመጣ ቁጥር ሲጥ ቢያደርግ ዘላለም ያልጋ ድምጽ እየሰማው ሰው ውጪ ደህና አደርክ ሲለኝ ሲጥ ነው የሚሰማው ምን ነው አረፈደ አንተስ አተኛም አብዮት ጠባቂ ሰላም አመሹ እጂ ምንድነው ቀልብ የምገፋው እንዴ ጆን ምን ትሰራለህ እዚህ አንተ ጭንቅላት ትንሽ አያስብም አሬ የመጨረሻ ነኝ እውነት ጆን እሷ ራሱ የመጨረሻዋ ነኝ አይደል አዎ እኮ ይኸውልሽ የኔ ቆንጆ ይሄ በሽታ አለበት ምን በሽታ አዎ አንተ ዝተት ባክሽ ውሸቱን ነው እቺ ደግሞ ነያቺ አንተ ትንሽ አትማርም አንተ ምን ሆነ ገንዘብ እኮ ነው የሚወጣበት ሄሎ ጆኒ ነህ ይቅርታ አረበሽኩ አይ አረበሽም አሁን የት ነህ ከጓደኞቹ ጋር ውጪ እየተዝናናሁ ነው ኢሉዥን የሚባል ክለብ ውስጥ ነኝ መቀላቀል እንችላለን እሺ መጣ
ኧረ ነቃሽ እንዴ? አቤት ማታ እንዴት እንደከበድሽኝ ብታይ። ሉካ እንደዚህ ትከብጃለሽ? ኧረ አይዞሽ ምንም ነገር አልተፈጠረም። ስራ ልትሄድ ነው? አዎ። ቤት በጣም ታምራለች። ጎበዝ ሴት ናት ማለት ነው ያዘችው። ኧረ ሴት የሚባል ታይቶበት አያውቅም። ይቅርታ ትላንት ማታ ውስጤ ትንሽ ጥሩ ስላልነበረ ነው እንጂ ሳካራም አይደለም። ይገባኛል። እሺ በቃ እኔ ወደ ቤት ልሂድ። ይኸውልሽ ሜሮን ቤት ሄደሽ ጥሩ ነገር ላያጋጥምሽ ይችላል። ስለዚህ እስክትረጋጊ ድረስ ቤቴ ክፍት ነው። ለነገሩ ምንስ አማራጭ አለኝ ብለን በቃ ልሂድ። ከፈለግሽ እንደውይልኝ። እቺ ነገር ዋጭባት። አሹ ተስፋ አትቁረጪ እንዴ! አንቺ ምርጥ ዘፋኝ እኮ ነሽ። ምን እንደሚታይ ታውቂያለሽ? በቃ በመላው ኢትዮጵያ በሁሉም ክልሎች በእኩል ሰዓት የሚለቀቀው እዚህ አጠገቤ የምታዩት ስሙን ከ50 ሴንት ወስዶ ራሱን 5 ሴንት በቃ 5 ሴንት ብሎ የሚጠራው አሹ ወይም አመዱ እና ያሜሉት ነው። እናንተ ብለሽ ሞቅ ሲደረግልሽ ነው የሚታየኝ። እውነት ምን ዋጋ አለው? አታሚዎቹ እንደሱ አይደሉ አይደሉ? አንተ መስፈን ያለበት ስለ ፍቅር ነው ይሉኝ። በቃ ስለ ፍቅር በቃ አሪፍ ዘፈን እንዴ! አንተ ኪነ ጥበብን አታውቅም። አንተ ደደብ ነው። ኪነ ጥበብ ገብቷል። እኔን አድምታኛል። ውስጤን አድምታለች። ውስጤ ይኸውልህ ጥበብ እየተፍለቀለቀ ነው። ራዳተር ውስጥ እንዳለ ውሃ ፍልቅልቅ ያለ። እኔ ደግሞ መስፈን የምፈልገው ስለ ቀለበት መንገድ፣ ስለ ቀበሌ፣ ስለ ከፍተኛ፣ ስለ ወረዳ፣ ስለ አውራጃ፣ ስለ ክልል በጤና ዙሪያ ደግሞ ስትሄድ ስለ ወባ፣ ስለ አጎበር ነው። እንደሌላው ዘፋኝ ዝም ብዬ ስለ ብሔር ብሔረሰቦች ዘፍኜ ወይ መሬት እንዳይሰጠኝ ሁሉም ሰው ወስዷል። ስለዚህ ገራይ ዘፍኜ ይሄን ገራይ ልውሰድ። አንተ ዘፋኝ ነህ ሪፖርተር ነህ? ዝም ብለህ ስለ ፍቅር እንደማንኛውም ዘፋኝ አዘፍንም እንዴ? እንዴት ውስጥ ጥበብ ውስጥ ልታዝ ይገባል። ጥበብ ነው። እኔን አሁን መስፈን ሳይሆን ጥበብ ውስጥ ያለው የኪነ ጥበብ ፍቅር እና ታምቅ ያለው በጥበብ እሱን ማውጣት ነው። ደግሞ ታያለህ አሹ ምን አለብኝ ጥበብ እግሬ ላይ ወድቃ ከምላሴ ይነቀል። ምን ይነቀል? ምን ይነቀል? ምን አለህና ነው የሚነቀል? ምን ያሱ ወይኔ በላ በእናትሽ ምኑ በቃ አሁን እኔ ባንተ የተነሳ ላንተ አሁን እንደ ራዲየተር ስለተከተኩ ልዘፍን ነው በቃ ያ እውነት ድቀውጡ የአሽ የደምጡ አለበት ሮሮ ምንም አልተሻለ ከትሬ ታቋትሮ አንተ ውሻ ሲያስጠላብና አጂጆን በለወዝ ክች ብሎ ነው የመጣው። አቺ ሰሚ አልጋው ላይ ወሳኝ ነች። ዝም በል በአንድ ቀን ሴተኛ ዳሪ አርቃት። ሴተኛ ዳሪ? ኧረ ሴተኛ አንተ የቤት ልጆችስ ቦሎ ስላለጠፉ ነው እንጂ ምን ያው ናቸው። እንዴት? ኧረ እንዴት እኔ ጋር የሚደውሉትን እኔ አታውቁም። ሚስኮል እደውላለሁ። ሄሎ ታሜ ባለ 25 ብር ካርድ ላክልኝ አብረን እንውላለን። አይ በቃ ሾርት ማለት ነው። ከዛ አንዷ ደግሞ ትንሽ ትቆይና ትደውላለች። ሄሎ ምንድን ነው? ሄሎ ታሜ ባለ 50 ብር ካርድ እባክህ ላክልኝና አብረን ነው የምናድረው እና ባለ 100 ከላክላቸው ደግሞ ተዳር ማለት ነው። በቃ ወረኛ ነህ። ይሄቶና በቃ ነገር ሁሉ ፒስ ሆነ። ሳውን አይቀርም። እቃው ልታመጣ ወደ ቤት ሄዳለች። ምን ልታመጣ ማለት አንተ ጋር ልትኖር? አዎ ምን ነው? ኧረ በእናትህ ፈር እንዴ! አንተ ስታስበው ከዛ ከመሰለ መኪና ውስጥ ወርዳያችን የመሰለች ልጅ ያይጥ ፓርላማ የመሰለ ቤት ውስጥ እንዴት አንተ ያችን ልጅ ትኖራለች ብለህ ታስባለህ? በለሱ አሁን ወሰነች ልትመጣ ማለት ነው። ከኩራባቸው ጋር ተጣልተዋል። ኧረ እንደዛ አትልም። ተው እንጂ በቃ አንተ አሁን እንደ ፒንሳ አድርገህ ነው ያለው።
ዋልሽ? እንዴት ነው? ሙሉ ቀን ጥይስ ጠፋው አይደል? ኧረ ችግር የለም። ይቅርታ በጣም ስራ በዝቶብኝ እኮ ነው። ችግር የለም። ግን ምን በላሽ? ቤት ውስጥ የተወሰነ ነገር አገኘውና እሱን ሰርቼ በላው። ላንተም ማዘጋጅቼልሃለሁ። ይቅርታ ግን ቤትን ሳላስፈቅድ ደፈርኩ። ምንም ችግር የለም። እሱ ለነገ ይቆየን። አሁን ውጪ ወተን እንብላ። እሺ ለነገሩ ምንም ደብሮኝ ነው አልኩት። በቀን ቀይር። እኛ ነገር እዚህ ቤት ስመጣ ይጀምራል። አረ መጨረሻ እንጂ ሁሉ ወጣይ ነው። አረ እኔ ለምን እዚህ ያመጣኝ? ቆይ አንተ ራስህ እኔ እንኳን ከጓደኞቼ ጋር ታጣይቶች ወደ ቤት ነው። ማለት ለአንቺ አመጥንሽማ ለኔ ማለት በቃ የሆነ ድክም ያለች ቤት ናት። የሰው ማንነት ዝም ብለን ከላይ በምናየው መገመት እንችል ይመስላል። ምናልባት እኔ እንደምጠብቀኝ አይነት ሰው ላልሆን ይችላል። እሱስ ልክ ነሽ። ከፒንሳ ወደ ፒዛ ጆኒ ምን አይነት ሰው ነው? ጆኒ እድሜው ሲሰንዝር ማለት 30 ዓመት ከተግባር በአውቶሞቲቭ ዲፕሎማ ያለው 3 አግብቶ የፈታ የ5 ልጆች አባት ነው። ኧረ ስቀልድ ነው። ስለ ሜሪ ነገር ነው። ሜሪ 25 ዓመቷ ነው። አላገባችም። ልጅም የላት። ትምህርት ቤት እንደ ጠንቋይ ቤት ነው ፈራው። በትምህርት ቤት እንኳን ብዙ አልገባውም፣ ግን እንደምንም አይስሙ ጨርሻለሁ። ስራስ ምን ነው የምትሰራው? ስራ ኩራባቸው ኢንተርኔት ቤት ነው የምሰራው። እኔ እንግዲህ ቤቴ ኮምፒውተር የለም። ኧረ ምንም ችግር የለም። ቤትህን በጣም ወድጄታለሁ። ማለት ወይ ይጀምራሽ ነገሮች ቶሎ መሳኩልኝ አይመስለኝም። ቶሎ ስራ መፈለግ አለብኝ። አትሊስት እሱ የሚሰጠኝን ገንዘብ እንኳን ሴቭ አድርጌ ለትንሽ ጊዜ ጠቅመኝ። ለነገሩ እሱ የሚሰጠኝ ገንዘብ ይቅርብኝ። ለማንኛውም ከእግዚአብሔር ጋር ቶሎ ከተሳካልኝ ቤትህንም አልካንም ጊዜ እለቅልሃለሁ። እንዴ ነገሮች ቶሎ ይስተካከላሉ ብለሽ ማጠብቂ። ደግሞ ብሩም ቢሆን ያለን ሼር እናደርጋለን። ከቺጋ መጣ ተመጀ እሰላምላት በእውነት ቆንጆ ልጅ የእውነት ቆንጆ ልጅ። ለምን አንተ እንደው በቃ ወደ ውስጥ ወደደ ለምን አከፍልላቸው ዱቢያቸው የሱ ጓደኞች ለምን አከፍልላቸው? እሺ ምን ይታላው የተለመደው አንቺም እኔ የምለው በዱቤ ነው እንደ የምትበሉት? ያው አንዳንዴ ግድ ይላል።
እንደዛ ከሆነ ብር ሴቭ አታረጉም ማለት ነው። ኧረ እኔና አሸብር እንኳን እናረጋለን ግን አንዴ ተረገመ ጓደኛለን ታማኝ የሚባል ብታዩ ብሩን በጠቅላላ የሚያጠፋው ለሴተኛ ዳር ይታይሽ ምን እንዳስነኩት እንኳን አላውቅም ያውልሽ እንደው ሰላም አቆየናችሁ የማታ ከስተመር እኛ ጋር መኪና ልታሰራ አትመጣም በስማ እንዴት ታምራለች ምን ይመስለኝ ሴተኛ ዳሪ ብርቱካን ታውቂያለሽ ብርቱካን ነው የምትመስለው እኔማ ምን ይመስል ግጥም ይላታል ይድባክስ አይ ቆይ ምሳ እንብላ ከምሳ በኋላ እስቲ እንስማ ቤትና መኪናሽ የመልክሽ ማማሩ ለካ በገላሽ ነው ሲሰማ ሚስጥሩ ጆናዛን ዝም ብሎ ይዘዋል የምስራች ምንድነው ተከፍሏል ምኑ ነው አትበለኝ አንተ በላው እኮ ነው የከፈለው ሰውዚ ቁብ እየገባ ቲቪ ሶፋ ምናምን ይገዛል አንተ ሶፋ የሚያክል ቂጥ ይዘህ ዞራል አንተ ምን ነው እኔ ላይ ባሉ ሆነ ቂም ይዘሃል አንተ ፎጂ ታያል በምናው ቅርብ ሳበየኝ ነበር ታል እንዴ እንዳለ ክብት እኮ ነው ነገሩ ጥርስ አይኖረው እንደዛ ይበላ ቢኖረውማ አይ ደማኛው ተጫውቱ ሚጣጣ ምን ይምጣ አሬ ጥርስ አስደፍነው እኔ እኮ አንቺ ድንበር ነው ያንቺ ድንበርሽ ደብሮሻል አይደል ኧረ በጭራሽ በተለይ መሳበላላችሁንማ በጣም ነው ወደድኩት ስንት ጊዜ መሰለ ከሰው ጋር ተገናኝቼ እንደዚህ ስጫወት በጣም አመሰግናለሁ ጆኒ ኧረ ችግር የለውም አንድ በእኛችን ዛሬ ስራ ቦታ መጥቶ ስራ ምናምን ይፈልግልሽ ነገር ያለው እና ምስቲ ሰሞን ደውዬ እነግራለሁ አልነገርኩም ለካ አንድ ሄለን ዘመድ እኮ የመኪና መሸጫ ከፍቷልና እዛ በሽያጭ ሰራተኝነት ሊቀጥረኝ ከሰውየው ጋር ተነጋግረናል በጣም አሪፍ ታዲያ ይሄ ማለት ለአንድ ወር ብቻ ነው ማለት ነው ነገር ምን ነው ማለት ነው እንግዲህ ቤት መከራየት አለብኝ መማር የምፈልገውም ነገር አለ እንጃ ብቻ እንዴት እንደማረግ ግራ ግብት ብሎኛል አይዞሽ እግዚአብሔር ያውቃል ምትተጋገዛለን ጆኒ አቤት ሁሉ ጊዜ በዚህ ሰዓት ነው የምተኛው ወይስ እኔ ከመጣሁ በኋላ ነው? ኧረ ከሰው ሀሳብ በፊት ይቻላል ለምንድን ነው እስከ 7 ሰዓት ማተኛ? ከስራ ደግሞ አይደል እንዴ የምትመጣው? ታስባለህ? ማሰብሽ አንድ ለራስ እንደዚህ እሱ ልጅ ስትወልድ ትደርስበታለህ ወይ አግብቶ መውለድ አትፈልግም? እሱማ የተቀራረበሽ ግን አዲስ አበባ ውስጥ ትክክለኛ ፀጉር ያላትና ትክክለኛ ስልክ መፈለግ ነዳጅ ማውጣት ይችላል ልጅ ኮሌጅ ሁለት ሴት ልጅ ወለሲ እኔ እንጃ
ወንድ እንኳን ወልጃለሁ መልሽ ብላሽ ይመስል እዚህ እንኳን ልጅ ነው ዋናው ነገር ጤነኛ ልጅ ስታይ ነው ማለት እሱስ እኔ የምለው ግን የሴት ጓደኛ ምናምን የለም ሴት ሲመጣ ማንም ይቻላል ስልክ ውስጥ ታወራል ነበረች ከአንድ ዓመት በፊት ላይ ውሸት ቀዳዳ ተገኘ ከይሁ ሲፈትለኝ ውሸት አምስተኛች አይዞህ ደግሞ አንተሽ ታውቃለህ ማለት ነገራችን ያሁኑ ወድ ይቻላል ግን አድራሽ መካረጅ እንደዚህ ነው ለራስ ቢቆ ዋላ በራሞትሽ ማን ተጠያቂ ታሪክ እቤት ውስጥ የሆነ ነገር ሰራ ብቻ ምንም የለም ለዛር ቀርቢ ነው ብለሽ አዲሱ አለቃችሁ ምንም አይደለም ሳላስፈቅድ ይላል በጊዜ ትመጣለህ ምን ነው ትምህርት ወደሻ አሁንማ ሰኔው ደረሰች ችግር አለው ማናች ከታምሰች ወለሽ ከታምሰች ከመጣች ሲኒማ ግቢና ፊልም ብዙ ጊዜ ቤተክርስቲያን እመላለሳለሁ እና ስብከትም እጽፋለሁ ያው ግጥም እንደምጽፈው ሁሉ ማለት ነው እና ይገርምሻል ኢትዮጵያን አይደል ላይ እስከ 3ኛው ዙር ደርሻለሁ ሰርጸ ተሳክቶላል ብሎኛል የሺ ራሷ ይሄን ሙዚቃ አንተ ዘፈን አይኔን ጨፍኜ ነው የሰማሁት ብላኛለች እኔ ራሴ ካሜራ ባሉ እኔ ዘፈን ሲያለቅስ ባይኔ በብረቱ አይቻል ግን ይገርምሻል ህዝብ ራሱ ይሄ 800 በሚባለው ቁጥር በስሜስ አዎ በሱ 1 ሚሊዮን 500 በቃ ከዛ በላይ የሚሆን ሰው በርታ ጠንክር እንዳንተ አይነት ዘፋኝ መቼም እንደገና ሊፈጠር አይችልም አንተ ይሄን የመሰለ ድምጽ ይዘ ያንተ የድምጽ ከለር እኮ ከአፍሪካ ህብረት ባንዲራ ጋራ ይመሳሰላል አፍሪካዊ ይዘት አለው ደሞ ቶንህ ከሆነ ከውጪ ዘፋኝ ጋራ ማን ነበር ስሙ መሰለሽ አፌራ ይልኳልኩ አዎ ከቢልጌት ጋር ይመሳሰላል እና የሚገርምሽ ነገር አሁን መስራት በጣም የሚፈልገው ነው ስሜቴ የሚገፋፋኝ እንደዚህ በጣም ብዙ ህዝብ ተሰበሰበበት ማለት ምን ነበር የሚባለው ብዙ ህዝብ ተሰበሰበበት በኮንሰርት አዎ ከሱ ሰውዬ ጋራ ቅዱስ ጊዮርጊስ ፈረሰኛው ጊዮርጊስ ከሱ ጋር መስራት ፈልጋለሁ ደግሞ እንደምንመጣጠን እርግጠኛ ነኝ ግን ከቤተሰቦች ዘፋኝ ሆነ ሰው አለ እንዴ ዘርማን ዘራችን ስልሽ ይገርምሻል እናቴ እንደነገረችኝ እንደው ያክስቴ ልጅ ያክስቴ እናት የእናቴ እናት ያ ሁሉ አልፎልሽ ጎረቤት ከኛ ቤት ግድግዳ ጋራ የተገናኘ በሙሉ ዘፋኝ ናቸው እንደውም ቢዮንሴ ራሱ የኛ የዘር ቅርንጫፍ ነው ትባላለች ቢዮንሴ አሁን ግን ቅርንጫፉ ተሰብሯል Bonnie, what the heck are you still doing here? Ira, please open up. Let these guys out. After 27, you say. እንቅልፍ ያለኝ ፊልሙ እንዴት ነበር? የተለመደ የፍቅር ታሪክ ተዋደዱ ከዛ ተጣሉ ከዛ ስታረቁና ተጋቡ ከዛ
ከዛ ውጪ ፍቅር ፊልም ምን አለ? ነገሩ ግን እንደ ፍቅር ፊልም ሁሉ ነገር ፈጣን ነው። አሪፍ አለ። ለምን ፊልሙ ጀመረ በኋላ ደቂቃ ስለሚሳሳ ግን ቆይ ሲኒማ ቤት ኮንስቲቱሽን ምናምን አብረሻ የለኝም የነበረችውን ውጭ ሄደች። ብቸኝነት ይከብዳል። አሳዘንኩ። አይዞሽ ብቻሽን እንኳን አይደለም ያለሽው። ፊልሙ አሪፍ ይመስላል። ቆንጆ ፊልም ነው። መልካም ልደት። እኔ ደግሞ ኬክ ዘልኝ ትመጣለህ ብዬ ነው። መልካም ልደት ለሜሪ፣ መልካም ልደት ለሜሪ፣ መልካም ልደት ለሜሪ። እነሱ በጣም አሪፍ ይሰራል። ለስቦሽ በጣም እድል መለሻ ነገ እንግዲህ በጥሩ መንፈስ ወደ ስራ ማለት ነው። ጠርጥሬ ነው። ይሄ ሶፋ አልተመቸም። ካልጣል ቀቅል አረ እኔ እንደዛ ማለት ያለ ሞለልስ ስለፈልሽ ማኔ ምን እያልኩ አይ እቺ እንኳን ያቺ ፈተና ነው። አሬ ነው ካላም ቀርጫስ ደክሞሻል መሰለኝ።
ስንት ሰዓት ሆነ? አራት ሰዓት ለሰባት ሚስኳል እርግጠኛ ነኝ እነታማኝ ናቸው። ስፒከር ላይ አድርገው። ስፒከር ላይ አድርገው። ታሜ ጆን ሰላም ነው? መቼም ማታ የሰጠውሽን ኮንዶም እንዳለ ጨርሰሽ ገርበሽዋል አይደል? ስማ በኩራቴን ጉምልል እያልሽ ነዋ። መጣለሁ። እሺ እኛ እኮ ስጠፊ ጊዜ የት ሄዳለች ብለናል። ግን ጎበዝ ነሽ። ከዛ ህይወት ወጥተሽ ለዚህ መብቃትሽ። አይዞሽ ጁዲዬ፣ አንቺም አንድ ቀን መውጣትሽ አይቀርም። ግን ይሄ አስሬ የምታገቢ የምትፈቺውን ነገር አቁም ጁዲዬ። ሙች አሁን ያልሽውን እንኳን ጠበቅ አድርጊ። ዝም ብሎ ማጥበቅ አለ እንዴ? ወንዶች እንዲህ እንደቀለዱብኝማ እኔም ሳልቀልድባቸው ከቀረው ታይኛለሽ። ሜሪ ሙች ይሄኛውንማ እሰራለታለሁ። ጁዲዬ እንደው በፈጠረሽ ለታማኝ አምልጦሽ እንኳን ስለኔ ማንነት በፍጹም እንዳትነግሪ። እሱ ከሰማ ለጆኒ ሊነግርብኝ ይችላል። አራ ችግር የለውም። ቆይ ግን አንቺ እንዴት አድርገሽ ፍቅር ብታስይዡ ነው ባክሽ? እንዴት ተጃጃለው? ወይ ግን ብታይ ስለቀድሞ ማንነቴ ለመንገር እንዴት ጭንቅ እንዳለኝ። አሁኑኑ ብትነግሪው ነው የሚሻልሽ። ጊዜው በረዘመ ቁጥር ነገሮች እየከበዱብሽ ነው የሚመጡት። እሞክራለሁ በደንብ ፍቅር ሳይዘኝ። እባክህ አምላክ ይሄን የጀመርኩትን ሙዚቃ ከሰው ጆሮ አድርስልኝ። መስፈን እንፈልገው ለመሬት ምናምን ሳይሆን ለኪነ ጥበብ ነው። ውስጤ እንደ ራዲያተር ለሚንተከተከው ጥበብ ነው። ከነዚህ ቤተሰቦች አንዱ አድርገኝ እባክህ። አንተም ዝም አትበለኝ። ይሄ ሙትቻ ደግሞ ስለብል እና ከደባልነት አውጣኝ አምላክ። አሜን። አሽዬ ሰላም ስማ አንድ ምርጥ ዘፈን ከመንገድ ሲመጣ ገዝቼልሃለሁ። ተቀበል። አሸኔ ጓደኛ የኔ ደባልተኛ ጓዳዬን ያሞቃል እንደ ሰራተኛ። ደህና ነሽ ፋዘር ቴኒ
በእናትህ ፈልግልኝ ምን ደውሎኝ ምን ሆንክ ማታ የተጠቀምንበትን ኮንዶም ማን ያየታል እኔ ምን አየት ነው ማውቅልህ አንተን ኮንዶም አይተኸው ራስ ላይ ፈልጋ የታረ የለም በእናትህ አይቼዋለሁ እንዴ ተጠቅመናል እንዴ ማታ ለሶስተኛ ጊዜ ምን ረሳሁት ወይኔ ጉዴ ባቤ ቻው እስኪ ምን ሆነሃል ስንት ኪሎ ነሽ 50 ከስተሻል እኮ አትበይም እንዴ ዳይት ላይ ነኝ የምን ዳይት ነው ያገኘሽውን ጠጅ ወይኔ ታስላለች እግዚአብሔር ካንተ ጋር ነው ታም ሰንሰለቴ ሰመረ yes ምን ላድርግ ተቀበል ምንድነው መቀበል ድሮ ነበር እንጂ በኮንዶም መቅመስ አሁን ምን ያደርጋል መተከዝ ማልቀስ ኧረ በእናትህ ተው ግን ምን እኔ ቆይ ወንድም አይደለም ታዲያ ለምን ስንት ነገር አብረን አላረገን ከማጋራ ኧረ ወይኔ እንጂ ፍሬንዶች እንዴ ባላታይ እንዴ ነሽ እንዴ በልሽ ይርቦኛል ኧረ ወጥተህ ምሳ እንብላ ምሳና ምክር ከቤት ነው ሲባል አልሰማህም ወይኔ ጓደኞቼ ተበላሹ ፎቃ ሲይዘ ጭራሹ ነው ፈልጫይ ንግግር ጀመረ በሚቀጥለው ደግሞ ቅኔ ዘረፍልኛ ሰምቻለሁ ምን ላድርግ ለምን ታገለኛለህ እንዴ ሳሜ እንደዚህ መሆን የለብህም እኮ ስማ ምንም ሳታውቁ እንደዚህማ እንዳትሆኑ ደግሞ እኮ ሴተኛ ዳሮች ጠንቃቆች ናቸው ሲባል ሰማለሁ እንደናት እኔ ማለት ታዚው ዝርክርክ ነገር ነች እኮ አይደል የታውቀኝ እንዴ የታውቃለሁ ሄደ እንደዚህ አይዞሽ በቃ ለማንኛውም ስማ ለሶስት ወር እኮ ማለት ቅርብ ጊዜ ነው ደሞኛ አብረን ነው አለና እንዴ አው ከጎኔ እንደውም አሪፍ ግጥም አዘጋጅቼላለሁ ይኸውልህ አሽ እንኳን የመጨረሻ አሪፍ ግጥም ይኸውልህ ላንተ ብሎ ነው ይኸውልህ ርዕሱ በባዶ ርዕስ አንተ ቆይ የሱ ቆይ የአንተ ግጥም ከመጀመሩ ነው ርዕስ ያለው ነገር ነው እንኳን አንተ እኮ አይገባ ደግሞዋለሁ በባዶ በባዶ አደረገ መጠጣ ፍዞት ታሜ ፈዞ ቀረ ጆከሩን ስቦት ኧረ ወይኔ በሽታ ይሳብናት ኮተት ኧረ መነሻ ሐሳብ እኮ ነው ካንተ ጋር ምን ያገናኘው እና ልሻለሁ ሜሪዬ ዛሬ ታማኝ በማጽናናት ሙሉ ቀን ስራችን ፈተነዋል ብታይ ሜሪ ምን ሆነሻል ምንም ግን ጆኒ ሴተኛ ዳሪዎች እኮ በጣም ነው ራሳቸውን የሚጠብቁት ደግሞ እኮ ወደው አይደለም እዚህ ስራ ውስጥ የሚኖሩት ቢሳካላቸው ስንት የሚያስቡት ነገር አለ ግን አንዴ እዚህ ስራ ውስጥ ከገቡ በኋላ ለመውጣት በጣም ከባድ ነው ያው ስለ ሴተኛ ዳሪ እኮ ጥናት ያጠናሽ ነው ማለት ነው በጣም ነው ታዝኝላቸው ማለት ነው በጣም ይልቁንስ እሱን ተይውና ፈልጋለሁ ብለሽ ነበር ዛሬ እኮ ደላላው ቤት እንዳገኘልኝ ደውሎ ነገረኝና እና ሄደሽ አየሽው ቆንጆ ቤት ናት ለኔ በጣም በቂ ነው እና ምን አሰብሽ ጆኒ ቤቱን እጄ ሳየው አንተ ቤት ካንተ ጋር ያሳለፍነውና ያደረክልኝን ሁሉ ሳስብ ነበር ጆኒ በጣም ወዳለሁ
ግን ራሴን መፈተን ፈልጋለሁ ጆኒ። እስከዛው ድረስ እየተረዳዳን ሁለታችንም ሴቭ ማድረግ ሴቭ ማድረግ ቤት እየተከራዩ ነው ሴቭ የሚደረገው? እሺ አላጨናንቅሽም፣ ግን ምን አስቢበት። እሺ አስብበታለሁ ጆኒ። ደግሞ ነገ ከስራ ስትወጡ ታማኝ ነው ቤት ይዘህ ሆነ። አሁን የምርመራ ጊዜው እስኪደርስ ድረስ በጣም ስለሚጨናነቅ አብረን መሆን አለብን። እሺ ያቺ ምን ወዳት ምስር ሰርተሽ ጠብቂኝ። እሺ ምንም ችግር የለም። እኔ ምን ነው የቆዩት? አረ ይመጣሉ። ወራት ተጋብዘው ይቀሩልሽ። ይኸው ስልክ ነው መሰለኝ። ይሄ ልይዘናለች። ሄሎ 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 ሄሉዬ፣ እንዴት ነሽ? ደህና ነሽ ወይ? በጣም ደህና ነኝ ሄሉዬ። አንቺ እንዴት ነሽ? ጆኒዬ በጣም ደህና ነው። ኧረ አልነገርኩትም። ሄሉዬ ለጆኒ ሴተኛ አዳሪ ነበርኩ ብሎ መናገር እንዴት እንደከበደኝ። ፈረሰኛው ጊዮርጊስ አጅሪ እዛው እኔ እኮ ከነገ ዛሬ እነግረዋለሁ እያልኩኝ ጨቆኝ። ነገ ተነገ ወዲያ መሳው በእናትህ ይኸውልህ ለምን አትረዳም? ከነገ ዛሬ እባክህ አንተ ተረዳኝ። ምን ሆናችሁ ቆይሽ? ታክሲ የለም። እሺ ቁጥሩ እጃና እኔ ግን ነግረዋለሁ። እነግረዋለሁ። አሁን ከመኪና ሞተር በት ነው። ታታብልሽ በጣም እንጂ ባለሙያ ነሽ። ቀላል ባለሙያ ነኝ ስለወጥ ሪያሱ ሳይኮ ነው ወሰይጣም አልተቀመሰ እንደውም ለዚህ ራት አሪፍ ቅጥ ነው። ለሳሙና ነው ሳሙና። አይ እኔና እሺ ያው ምን ታጠብት ይገራ ሳሙና ስለሱ ከገጠ ለምን ያገባኝ? ጓደኛ የለም። የኔስ ጓደኛ ነው። እና በፍቅር ባራት ነው ማለት ነው። ይሄ ነገር አንዱ ወጥቻለሁ። እሺ ማጅ ከናነገ ማጅ እኮ ተነጋግረናል። ካራት ባላ ካርታለች። አይ እኔና እሺ እኮ እንሄዳለን። የሆነ ቦታ እንሄድበታለን አይደል? እናንተ መነጋገር ይገባችሁ። ይሄ ምን ጉዳይ? አዎ ስለ ፍቅራችሁ ምናምን ያው ጀርመን ፍቅረኛ ወጀር ልነግረው ፈልጌ ብለሽ ቶሎ ብትነግሪው አሪፍ እኮ ነው። የቆየ ሲል ይበልጥ ጊዜ ሳሰች ቶሎ ብትነግሪው አሪፍ ነው። እሺ አንቺ ቁጭ በል ነው ታዲያ ስሚ ነገርሽው? አልነገርኩት። ለምን? ከፈራሽ ማን ይነግረዋል? አንተ ያማህ እንዴ? ምን እንደሚያመኝ እንዴት ካንተ አፍ ይሰማል? እና ከማን አፍ ይሰማል? እናንተ ከሱ ቀደም ማወቃችን እንደው ነገሩ እንዲደብረው ነው የሚያደርገው።
ይኸውልሽ አሁን ካልነገርሽ አይኔ እያየ ጓደኛዬ የባሌ ሞገድ ውስጥ ሲወድቅ ማየት ነው። ዛሬ ነግረዋል። ለትንሽ ወራት ቢኖር የነበረኝን ደስታ እንዳላጣ ፈርቼ ነበር። ግን ለሁሉም እግዚአብሔር ያውቃል። አመሰግናለሁ። እሺ ታዲያ Mary. አዎ እንዴት እንዳስቸገረኝ ብታይ። ቤት ያፈራው ምንሽ አንቺ በጣም ቀልቷል። ጆኒ የደፈኩ ነገር እባክሽ አውቄዋለሁ። አይቼሻለሁ። ደግሞ ምንም ማለት አለ ኮምፒውተር ቤት ስትማሪ ነው። ቁራባችሁ ኢንተርኔት ቤት ነው የምሰራው ምናምን ብለሽ ፎክርሽ ተረሳሽ። ግን ምን ነበር መሰለኝ እሱን እኮ ነው ነግሬ ነበር። ነገርኛ በፊት የነበረው ማንነቴ አሁን ባለን ፍቅር ላይ ችግር ፈጥሯል። ደኝል ተረተረች ስለዚህ ግድልሽ ነገር ቡና ቤት ነበር ምሳ እንዴት እስከዛሬ ያልነገርሽ? ምን ማለት ነው ፈራው? አሁንም እንዳሸብር ቀድሞ እንዳይነግሩ ብዬ እነሱም ሰምተዋል። እዚህ ቤት ስገባ ይህን ያህል ጊዜ እቆያለሁ ብዬ አላስብም። ከዛ በኋላ ወደድኩ። እንደምንም ብዬ እነግርሃለሁ ብዬ ሳስብ ስለኛ ለአመለካከት በብዙ ጥሩ አይደለም። እሺ ምን ላድርግ? ቢያንስ በ200 ብር ሰው ቤት ተቀጥሮ መስራት እየተቻለ ቆሻሻ አትበለኝ። ቤት ፈልጎ ላገኘልሽ ደላላ ደውልሽ
አሸብር አቤት አቤት ያው ስሜ አሸብራለሁ አሽ ባላለሁ የሰጠኸኝን ዲሞ አዳምጫለሁ ዲሞ አልባል እንዴ ዲሞ ትኛለሽ እንደስ ማለት ፈልጌ አይደል እና ዲሞ ማለት ምን ማለት ነው ምን ልትፈልጊ ዲሞ ማለት ማንኛውም ሙዚቀኛ ሙዚቃ ከመስራቱ በፊት የሚያመጣው ሳምፕል ሲዲ ዲሞ ነው ነው እንዴ አውቀዋለሁ እኮ ደግሞ ያለ ሙዚቃ መሳሪያ ነው የሰራው አዎ ምንም የሙዚቃ መሳሪያ ቀርቶ ምንም ድምጽ እንዳይገባብኝ ብዬ ቤቱን ራሱ በሯን በፍራሽ በብርድ ልብስ ጥቅጥቅ አድርጌ ዘግቻት እንግዲህ የአበሻ ጎረቤት ታውቂዋለሽ አይደል ገና ብዬስል መጥቶ በረኝ ኮኮል ይሄ ሁሉ ተጠንቅቄ ነው የሰራሁት ወደድሽው ዛሬ እንኳን የጠራው ካንተ አድመት ለመስማት ፈልጌ ነው እና ዝግጁ ነህ አዎ ዝግጁ መጠኑ ስንት ነው ፍቅራችን ውዴ ልጠይቅሽ እስቲ አንቺን ስንት ነው መጠኑ ጥልቀቱ ከሰማይ ርቀቱ ከአባይ ስፋቱ ይኸውልሽ ወደ ሙዚቃ መቅዲ ወደ ሙዚቃ እንድገባ ከገፋፉኝ ሰዎች አንዱ 50 ሳንቲም ነው ለሱ ደግሞ ከኛ ሀገር ሙዚቃ ጋራ ቀይጬ የዘፈንኩለት ዘፈናል የባህል እሱን አንዴ ልስፈልልሽ እሺ እግዚአብሔር ያክብርልኝ ብዙ ዋዜም አለው 50 ሳንቲም ያላችሁ እስቲ እንያችሁ ድፍን ያዛችሁ ለዘርዝራችሁ ምን እሺ አንድ ብቻ በእንግሊዘኛ ከአማርኛ ጋር ቀላቅዬ የዘፈንኩ አዘፋኝ በቅዱስ ያሬድ በዜማ ደራሹ በቅዱስ ያሬድ አጥንት ይዤኛለሁ በቃ ሪሚክስ ብቻ የሰራሁት እሷን ብቻ ነው ልስፈን እሺ እግዚአብሔር ያክብርልኝ something to me ሳላስበው ቀርቻ አይደለም ቶሚ እውነቴን ነው forget to love no to me ቁጭ በል ምን ነው ጮኩኝ ቁጭ በል ጎረቤት በጠበጥኩሽ ወረድ አድርጌ ልስፈን ቁጭ በል ቆይና አሸብር የመጨረሻ ምኞት ዘፋኝ መሆን አዎ ምን ነው እንዴ ድፍረት ያበላል ድመት ይባል እንዴ እንዴ በሌላ ነው እንዴ የምትበረቱት ማንኛውም ኢትዮጵያዊ ዘፋኝ አይደለም እንዴ በድፍረት የሚዘፍነው ለመሆኑ መደበኛ ስራ ምንድነው መካኒክ ነኝ መካኒክ አዎ እሱ ነው ስራ ሰው ዲሞት ያለሽ ዲሞ አንቺ ነሽ አንቺ እንደው ሁለት ዲሞ ነሽ እሱ ዛይ ወዝማና ወዝማንሽ አንተ ደግሞ ምን ተናገር እንዴት ምን ተናገር ከዚህ በኋላ ሙዚቃ የሚባል ነገር እንዳትጠይቅ ሰው ገራጁ ጥይትና ሞተር ነው ሙዚቃ አይዞ ተስፋ ነው ማን እኔ አይሹ ተስፋ ነው እናንተ ቆረጥ ቢኔማ ሰውሬን ማር ታሜ እንዴት ታሜ አታውቀው ታሜ አታውቀው ማለት በተሰሩ አያሳ በቃ ያልከኝ ሲት ምናምን የማዳያ ቀረ ከደም ትንሽ ነው ጀምራ አሜን ወንት ሚሮና ከተታቀል አሹ የመጨረሻ በሰራው ስራ ተዘዝቻ ምንድን ያደረከው ቤቴ ድረስ የመጣልኝ ሲሳይ ገፍቼ ማባረሪ እሺ አንቺ ይቅርታ ጠይቃለሁ ያደስ ይቅርታ ለመጠየቅ ይሄን መንገድ ያስታገኝ በቃ ይቅርታ ማለት ምን ችግር ልክ እንደዚህ ያርሰው ይቅርታ
የእግዚአብሔርን ስም ስጠራ አስታውስ። እርሱ ታማኝ ታማኝ እግዚአብሔር ታማኝ ነው። ታምር የሚሰራ ጸሎትን ይሰማል። ጓደኛ ያደፈ አመሰግናለሁ። ለአንተ አልነበረም ለታሜ ነው። ምን ሆነሃል ልጅ? ምን ሆነሃል? ከእግዚአብሔር ጋር ተጣልቼ እግዚአብሔር ምን ይሳነው? እሱማ ምንም አይሳነው፣ ግን የኔ በዛ ዋናው ከልብ መጸለይ እሱ ይቅር ይበለኝ እንጂ እዚህ ሴት የተባለ ፍጥረት የደረሰበት አልደርስም። ኃጢአትን ተለማምደው ብቻ ቢሆን ምሳሌ አራባ እኔ ጉድጓድ እገባለሁ፣ ችግር የለም እሱ ይችን ይኸው ደግሞ ሰውነቴ በጭንቀት አለኩ። ካልሴ ራሱ ሰፍቶኝ ደግሞ ቆመሲለኛ ይኸው ልጅ ጌታችን ደግሞ ተሰቀለ። ሁሉም ለሰው ዘር እንጂ ይሄኛው ሌባ ነው ያችን ማዘነች አይለይም እና ጌታችን ባህሪ። ስለዚህ አሁን ምሳሌ የነገ ውጤቴ ከተስተካከለ እኮ በቃ በምንም እንዲህ ያለ ቅጥ የሆነች አንድ ሴት አገባ ከእሷ ጋር በቃ እስከ መጨረሻ ልኖር ነው። እሺ አይዞህ አይዞህ ሜሮን ኮምፒውተር ቻርጅ ቀስቀስ ፊደሎቹ እንዳይረግፉ። ምን ልሰራ መጣ? አንቺም ፈልጌ የመጣው መስሎሽ ከሆነ በጣም ተሳስተሻል። እና ታዲያ እዚህ ሌላ ምን ልሰራ ትመጣለህ? ይልቁንስ ቢሮ ለቀውጣ። ደንበኛ እንዲያርግሽ ነው አስተናግጂ ተባልሽው? አሪፍ መኪና ነው ያላችሁ። ያ መጋኒጉ ቦይፍሬንድ ስቴት አይ መጨረሻሽ ናልከው። መጨረሻዬማ በጣም ነው ያማረው። አትሊስት ለሰው ልጅ ክብር ያለውን ሰው ነው ያፈቀርኩት። ይብላኝ እንጂ ላንተ። ይብላኝ ላንተ? አልሰማሽም እንዴ? ምኑ? ላገባ እኮ ነው። እውነት? እንዴት አይነት አሪፍ የቤት ልጅ ያገኘው መሰለሽ? ኦ እንደውም እሷ ነች የደወለችው። ሄሎ። አዎ ግቢ እዛው ነው። ልክ ነሽ። ከሳምንት በኋላ ሚስቴ ማለት ነች። አትደውይልኝም ነበር? አንድ ጊዜ ልታሳይ ትችያለሽ? አንተ ስለምን አትመረም? ለምን? ራስህን ለማወቅ። ይብለኝ እንዴ? አልመረምም።
ደስ የሚያሳዝን ዜና ውጤቱ ምንም ቢሆን ያለፈው ህይወቴን የሚመስል ቀን ማሳለፍ የትላንት ህይወቴን እንዳለ ጆን እናንተም ታግዙኛላችሁ አይደል? የሜሮንም ችግር እኮ ይሄ ነው። ትላንት ጆን የሁላችንም ትላንቶች ደስ የሚሉ ላይሆኑ ይችላል። የትላንት ታሪክ ሁሉ የሚደገም አይደለም። ካንተ ጋር በነበሩ